ሰላም እንዴት ናችሁ ተመልካቾች? ዛሬ ደግሞ ማሳያችሁ ምንድነው ከኮምፒውተራችን እና ከስልካችን ጋር አገናኝተን ስልካችንን እንደ ማውዝ እንዴት መጠቀም እንችላለን የሚለውን ነው የምናየው። በመጀመሪያ እንደዚህ ስልካችንን እንደ ማውዝ ለመጠቀም የሚያገለግልን አፕሊኬሽን ከኮምፒውተራችን ላይም ከስልካችን ላይም ዳውንሎድ ማድረግ መቻል አለብን። በመጀመሪያ ኮምፒውተራችን ላይ ዳውንሎድ እናድርገው። ኮምፒውተራችን ላይ እንዴት አድርገን ዳውንሎድ ማድረግ እንችላለን? ወደ ብራውዘራችን እንገባለን። ወደ ብራውዘራችን ከገባን በኋላ ወደ ብራውዘራችን ከገባን በኋላ ምንድነው የምናደርገው? ዛፒያ ብለን ዛፒያ ፎር ፒሲ ብለን ዳውንሎድ እናደርጋለን። እንደዚህ አድርገን ሰርች እናደርግና ኢንተር እንለዋለን። ከዛ በኋላ ምንድነው የምናደርገው? ዳውንሎድ ነው የምናደርገው አፕሊኬሽኑን ቀጥታ በራሱ ዌብሳይት ገብተን ዳውንሎድ ማድረግ እንችላለን። ያለ በሌላም ማውረድ እንችላለን። እስኪ እዚህ ጋር እችንን እንካትና ዛፒያ የሚል አለ። እሷን እንነካታለን አንድ ጊዜ። ከዛ እንደዚህ አይነት ነገር ይመጣልናል። እንደዚህ አይነት ነገር ሲመጣልን እናሳልፈውና ከዚህ ጋር ዳውንሎድ የምትለውን እንመርጣለን። ወይም እዚህ ጋር ሼር ፎልደር ፍሮም ዩር ዊንዶውስ ፒሲ ኦር ፎን ኦር አዘር ዲቫይስ ይላል። ጋር ዳውንሎድ ማድረግ እንችላለን። ጋር ዳውንሎድ የምትለውን እንነካትና ከዛ በኋላ እዚህ እንመርጥና ለምሳሌ ለስልክ ከፈለግን ዛፒያ ፎር አንድሮይድ የሚለውን እዚህ ጋር ዳውንሎድ እናደርገዋለን። ለአይኦኤስ ወይም ደግሞ ለአፕል ከፈለግን ደግሞ ከዚህ ጋር ዛፒያ አይኦኤስ የሚል አለ። እዚህ ጋር ይሄን ዳውንሎድ እናደርጋለን። ለኮምፒውተራችን ወይም ለዴስክቶፕ ለፒሲ ከፈለግን ደግሞ ዛፒያ ፒሲ የሚለውን እንመርጣለን። ስለዚህ አሁን እኛ የፈለግን የፒሲ ነው የፈለግንና ስለዚህ ዛፒያ ፒሲ የምትለውን እንነካትና ዳውንሎድ የምትለውን እንነካታለን። ዳውንሎድ ነው የምትለውን ከዛ በኋላ ዳውንሎድ ያደርግልናል። ከዛ እዚህ ጋር ዳውንሎድ እያደረገልኝ ነው። እኔ አሁን ላቆመውና ምክንያቱም ዳውንሎድ ስላደረኩት ኢንስታል እናደርገዋለን። ከዛ በኋላ ዳውንሎድ አድርጋችሁ ኢንስታል ታደርጉታላችሁ። እኔ አጠቃላይ ኢንስታል ስላደረኩት ከፍቼ ላሳያችሁ። ከፍተዋለሁ ቀጥታ። ኦኬ አሁን ከፍቶልኛል። ከዛ ምንድነው የማደርገው? ከዚህ ጋር ሁለት አማራጮች አሉ። ጆይን ግሩፕ የሚልና ክሬት ሆትስፖት ግሩፕ የሚል አለ። ከዛ ምንድነው የማደርገው? እኔ አሁን የፈለኩት ከስልኬ ኮምፒውተርን እና ስልኬን አገናኝቼ በስልኬ ማውዝ ወይም ኮንትሮል ማድረግ የፈለኩት ኮምፒውተርን። ስለዚህ ክሬት ሆትስፖት ግሩፕ የሚለውን እነካዋለሁ። የተወሰነ እንጠብቀዋለን። አሁን ከፍቶልኛል። ከዛ ምንድነው የማደርገው? ቀጥታ ወደ ስልኬ ነው የሚሄደው። ቀጥታ እንዲህ እንዳለ ተውና ወደ ስልኬ ቀጥታ እሄዳለሁ። ኦኬ አሁን ወደ ስልኬ ጋር እመጣና ምንድነው የማደርገው? አፕሊኬሽኑን ቅድሚያ ከፕላይ ስቶር ዳውንሎድ አደርገዋለሁ። ማድረግ እጀምራለሁ። እንዴት ነው ዳውንሎድ የማደርገው? ፕላይ ስቶር ጋር እገባና ፕላይ ስቶር ላይ ገብቼ እዚህ ጋር ሰርች ማድረጊያዋ ላይ እቺን ሰርች ማድረጊያዋን እነካትና ከላይ ሰርች አፕ የምትላለች ከሷ ጋር ዛፒያ ብዬ ስጽፍ እዚህ ጋር ይመጣልኛል። መጀመሪያ ይመጣልኝን ዛፒያ የምትለውን እነካታለሁ። ከዛ የተወሰነ ጠብቀዋለሁ። ከዛ መጣልኝ። እዚህ ጋር ዛፒያ ፋይል ትራንስፈር ሼር የሚል አለ። ኦኬ እዚህ ጋር አሁን እኔ ኦፕን ነው የሚለኝ። እናንተ ኢንስታል ስታደርጉት ያላረጋችሁት ካላችሁ መጀመሪያ ኢንስታል የሚል ነው የሚመጣው። ስለዚህ እናንተ ኢንስታል ታደርጉታላችሁ። እኔ ኢንስታል ስላደረኩት እዛ ምንድነው የማደርገው? እሺ ጋር ቀጥታ ኦፕን የምትለውን እነካታለሁ። አሁን ከፍቶልኛል። አሁን ምንድነው የማደርገው? ቀጥታ ማገናኘት ነው የሚጠበቅብኝ። አሁን ቀጥታ እሺ ጋር ኪዋር ኮድ ማንበቢያ እሺ ጋር አለች። ኪዋር ስካን የምታደርጋለች። እሷን አንዴ እነካታለሁ። ከዛ ነካትና ወደ ኮምፒውተር ነው የሚሄደው ቀጥታ ከዛ አገናኘት በኋላ ኮኔክት ነው የምለው። እሺ ጋር ኮኔክት ትላለች። ኮኔክት እለዋለሁ። ኦኬ አሁን ተገናኝቶልኛል።
ኦኬ አሁን ስለዚህ ምንድነው የማደርገው አሁን እሺ ጋር ኮንትሮል ዴስክቶፕ የምትላለች ኮንትሮል ፒሲ የምትላለች ኮንትሮል ፒሲ የምትለውን እነካትና ይሄው እይታ ይመጣልኝ። አሁን ይሄው አሁን ቀጥታ ፒሲ የምቆጣጠረው በስልኬ ነው። በቃ በስልኬ እየተቆጣጠርኩት ነው። ማውዝ ይሄው ለምሳሌ አሁን እዚህ ጋር ኒው ፎልደር የምትላለች እሷን አሁን በስልኬ መክፈት እችላለሁ። እንዴት አድርጌ መክፈት እችላለሁ? እሺ ጋር እርቻ አደርግና እሺ ጋር ራይት ክሊክ አለ፣ ሌፍት ክሊክ አለ፣ ፔጅ አፕ አለ፣ ፔጅ ዳውን ኤንተር አለ። አሁን እዚህ ጋር ኤንተር ብለው ይከፍትልኛል። ኤንተር አልኩት ከፈተልኝ። ስለዚህ እንደዚህ አድርጌ ስልኬን እንደ ማውዝ መጠቀም እችላለሁ። እንዲህ አድርጌ በዚህ መንገድ መጠቀም እችላለሁ። በጣም ደስ የሚል ነው። ስለዚህ እንዲያደርጋችሁ እናንተም ኮምፒውተራችሁ ማውዛችሁ ስታክ ቢያደርግባችሁ እስከምትገዙ ቢያንስ ሌላው ቢቀር ለሁሌ ባትጠቀሙበትም ቢያንስ እስከምትገዙ ያገለግላቸዋል። ስለዚህ እቺን ሲስተም ተጠቀሙ። እስካሁን ስለተከታተላችሁኝ አመሰግናለሁ።